በቀን ጥቂት ደቂቃ በስልኮ ላይ በማሳለፍ ብቻ በሳምንት በመቶዎች የሚቆጠሩ ዶላር ማግኘት የሚቻል ይመስሎታል? በማህበራዊ ሚዲያ ይህን አፕ አውርዱና በአንድ ጀንበር ህይወት ቀይሩ እያሉ የሚጮሁት ቪዲዮ በሙሉ የእርስዎን የዋህነትና ፍላጎት ተጠቅሞ የራሳቸውን የቪዲዮ እይታና የኪስ ገቢ ለማሳደግ የሚሰሩበት የተደራጀ ድራማ ነው። አፑን እንደጫኑ ምንም አይነት ፋይዳ የሌለ አስለቺ ማስታወቂያዎች ለሰዓታት ይመለከታሉ። የእርስዎ ሰዓትና የኢንተርኔት ጥቅል ሲቃጠል፣ እነሱ ግን በእርስዎ ስም ዶላር ይሰበስባሉ። በመጨረሻ ጥቂት ሳንቲሞችን ሰብስበው ሊወስዱ ሲሉ ገንዘብ ለማውጣት ቢያንስ የተወሰነ መጠን ማድረስ አለቦት የሚል አዲስ ህግ ያወጣሉ። ሁሉንም መስፈርት አሟልተው የለፉበትን ጥሬ ገንዘብ በእጆ ለመውሰድ ጥቂት ደረጃ ሲቀሩ ያለምንም ማብራሪያ አካውንቶ ይታገዳል። ዛሬ ግን ተረቶችንና ውሸቶችን ወደ ጎን ትተን እዚህ ኢትዮጵያ ውስጥ በስልክ ወይም በኮምፒውተር እውነተኛ ገቢ ሊያስገባ የሚችለውን 3 የዲጂታል መንገድ ፊት ለፊት ይናገራሉ። አቋራጭ መንገድ ለሚፈልጉ ይህ ቪዲዮ ጭራሽ አይሆንላችሁም። ነገር ግን ጊዜውን ሰጥተው የእውነተኛ ስራ ለመስራት ለምትፈልጉ ትውልድ ይህ ቪዲዮ ህይወት ቀያሪ ማስተር ክላስ ነው። እኔ አሸናፊ ይባላለሁ። የዚህ ቻናል ስም ሶልቭኖቫ ይባላል። እኛ አዲስ ትውልድ ከዲጂታል ኢኮኖሚ ጋር የሚናገናኝ የቴክኖሎጂ ማዕከል ነን። በብልሃት መስራት ከፈለጉ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጥታ ወደ ተግባራዊ ስራ እንሄዳለን። የመጀመሪያዎቹ ሳገፖል እና ትራይባ። እነዚህ መድረኮች የእናንተን ቀጥተኛ አስተያየት ይፈልጋሉ። ለምሳሌ በኢትዮጵያ ውስጥ የትኛው የሳሙና ብራንድ ይመርጣሉ ወይም በሳምንት ስንት ጊዜ የቪዲዮ ዌብሳይት ይመለከታሉ የሚሉ አጫጭር ጥያቄዎችን በመመለስ ነጥብ ታከማቻላችሁ። አፑን እንደከፈታችሁ ፕሮፋይላችሁ 100% ሙሉ አድርጉ። የትምህርት ደረጃችሁንም የምትኖሩበት ከተማና የስራ ሁኔታን በትክክል ከሞላችሁ ሲስቴሙ በየቀኑ በርካታ ሰርቨሮችን ይልካቸዋል። ሳገፖል ያጠራቀማችሁትን በቀጥታ በባንክ ሂሳብ ይከፍላል። ትራይባ ደግሞ በኢትዮ ቴሌኮም ወይም በሳፋሪኮም ካርድ ወዲያውኑ ይልካቸዋል። ፕራይሚስ ይህ መተግበሪያ ደግሞ ይበልጥ ተግባራዊና አስደሳች ነው። እዚህ ጋር ስራውን በሁለት ይከፍላሉ። አንደኛ በቤት ሆኖ የሚመልሱ ጥናት ሲሆን፣ ሁለተኛ ደግሞ የመክስ ስራ ነው። ለምሳሌ በአቅራቢያ ያለውን የሱቅ ዋጋ፣ አዲስ የተከፈተ ባንክ ወይም የታዋቂ መንገድ ፎቶ በጥራት እንድታነሱ ያዛል። ለማስታወስ ያህል ፎቶ ስታነሱ የሰዎችን ፊት ወይም የግል መኪና ታርጋ እንዳታነሱ፣ ካልሆነ ሲስቴሙ ውድቅ ያደርጋል። መረጃውን በትክክል ስታስገቡ ክፍያችሁንም በቴሌብር ወይም በሞባይል አየር ሰዓት ወዲያውኑ ትቀበላላችሁ። ሁለተኛ መንገድ ደግሞ የእናንተ ነባር ክህሎቶችን ወይም እውቀቶችን በቀጥታ ወደ ዲጂታል ገንዘብ መቀየር ነው። ትንሽ ዞር ብላችሁ ካያችሁ በአሁኑ ሰዓት በዓለም ዙሪያ ለሰዎች እውቀት ትልቅ ዋጋ የሚሰጡ መድረኮች አሉ። እዚህ ጋር የሚታገኙት ገቢ ከመጀመሪያው መንገድ እጅግ የላቀ ነው። ቴክሩም በሚል ዌብሳይት ላይ ግራፊክ ዲዛይን፣ ማርኬቲንግ፣ ቋንቋ መተርጎም ወይም ማንኛውም የህይወትና የንግድ ተሞክሮ ካላችሁ እዚህ መድረክ ላይ እንደ ባለሙያ ወይም እንደ አማካሪ ፕሮፋይል ትከፍታላችሁ። በሀገራችን ውስጥ በርካታ ወጣቶች አዳዲስ ቢዝነስ ለመጀመር የእናንተ ምክር ይፈልጋሉ። ሰዎች እርሶም በዚህ መድረክ የውስጥ ስልክ መስመር አግኝቶ ለማማከር በደቂቃ ሂሳብ ይከፍላሉ። እውቀታችሁን የራሳችሁ የሆነ የገበያ ዋጋ አለ ማለት ነው። ምስጢሩ መጀመሪያ ላይ ዋጋችሁን ተመጣጣኝ ማድረግና ጥሩ ግምገማ ማከማቸት ነው። ሌላኛው ደግሞ ቴስት ወርክ ነው። ይህ ደግሞ ለቴክኖሎጂ ወዳጅና ትኩረታቸው ከፍተኛ ለሆነ ሰዎች የተዘጋጀ ድንቅ መድረክ ነው። በዓለም ላይ ያሉ ትላልቅ ካምፓኒዎች አዲስ አፕሊኬሽን ወይም ዌብሳይት ሰርቶ ለህዝብ ከመልቀቃቸው በፊት ስህተት እንዳለ መፈተሽ ይፈልጋሉ። እናንተ እዚህ መድረክ ላይ ተመዝግባችሁ አዲሱን አፕ ትሞክራላችሁ። ስትጠቀሙ የሚቆራረጥ፣ የማይከፍት ወይም በትክክል የማይሰራ ነገር ካለ ያንን ስህተት በቪዲዮ ወይም በፎቶ አስደግፋችሁ ለኩባንያ በማሳወቅ በዶላር ከፍተኛ ክፍያ ታገኛላችሁ። አሁን ደግሞ በየቀኑ የሚቆጥረው ጥሬ ሳንቲም ወጣችሁ በቤት ሆናችሁ በዓለም አቀፍ ኩባንያ ጋር በሺዎች የሚቆጠሩ ዶላር በቋሚነት ለመስራት ለምትፈልጉ እውነተኛና ዘላቂ መንገድ ልንገራችሁ። የዚህ ዋናው ምስጢር መድረክ ፍላጋ በየቀኑ መሮጥ ሳይሆን መድረኮችን በከፍተኛ ክፍያ የሚፈለጉ ባለሙያ ሰው መሆን ነው። አንደኛው አሌክስ አፍሪካ ነው። ይህ በሀገራችን ውስጥ በአሁኑ ሰዓት በነፃ ወይም በከፊል ድጋፍ እጅግ ውድና ዓለም አቀፍ የሆኑ የቴክኖሎጂ ስልጠናዎችን የሚሰጥ ድንቅ ተቋም ነው። እዚህ መድረክ ላይ የሚሰጡ ስልጠናዎችን ዝም ብሎ ቲዎሪ ሳይሆን አሁን ገበያ ላይ እጅግ ተፈላጊ የሆኑ አንዱ ነው። እዚህ ገብታችሁ ስልጠና በብቃት ሲጨርሱ እናንተ ስራ አትፈልጉም። ይልቁንስ የውጭ ሀገር ኩባንያዎች በሩቅ የስራ አማራጭ ራስዎን ፈልጎ ይመጣል። በዓለም አቀፍ ዲጂታል ኢኮኖሚ ውስጥ በከፍተኛ ክፍያ ተወዳዳሪ የሚሆኑበት ዋናና እውነተኛ በር ይህ ነው። አሁን ወደ ማጠቃለያ ከመሄዳችን በፊት
በሁላችንም ልብ ውስጥ ሊታተም የሚገባ የደህንነት ቀይ መስመር አለ። በቴሌግራም ላይ በየቀኑ የሚመጡና የካፒታል ምዝገባ ወይም የፎርም መሙያ የ500 ብር ወይም የ1000 ብር መጀመሪያ ክፈሉና ስራ እንሰጣለን የሚሉ ማስታወቂያዎች ሙሉ በሙሉ ውሸት ናቸው። እውነተኛ የኦንላይን መድረክ ስራ ለመስጣት መጀመሪያ የሰውን ገንዘብ በፍጹም አይጠይቅም። እነሱ የእናንተን ጉልበትና እውቀት ተጠቅሞ ለማትረፍ ነው እናንተን የሚቀጥሩት። ስለዚህ አንድም ሳንቲም ለማንም እንዳትከፍሉ። ስራ ሰርታችሁ ክፍያችሁንም በአግባቡ ወደ እጃችሁ ለማስገባት ግን የሚያስፈልገው ነገር ቢኖር አስተማማኝ ኢንተርኔት፣ ስማርት ስልክና ክፍያውን ለመቀበል የቴሌብር ወይም የሲቢ ብር አካውንት በስማችሁ ማዘጋጀት ብቻ ነው የሚጠበቅባችሁ። የዛሬ ሙሉ ማስተር ክላስ መረጃውን ይህ ይመስል ነበር። በእነዚህ በሶስት መንገዶች የእርስዎ ህይወት በአጭሩ ወይም በረዥም ጊዜ የሚቀይሩ የትኛው ይመስላችኋል? አሁን ኮሜንት ላይ ያጋሩኝ፣ እኔ በዝርዝር እመለከታለሁ። ቪዲዮውን ከወደዱ ላይክ ማድረጋችሁን፣ ለሚያስፈልገው ጓደኛ ማጋራታችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ እስከዛ ድረስ በብልሃትና በታማኝነት ስሩ። መልካም ጉዞ። ቻው።